15 ዓመት ያለ ደሞዝ የሰራች ሁኔታችን ላስታውቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደናችሁ ወገን። እቺታችን ሀዋ ሁሴን ትባላለች። የተወለደችው አርሲ ክልል ሊጦሳ ወረዳ የታያ የሚባል አካባቢ ነው። በኢትዮጵያን አቆጣጠር በ2000 ዓመተ ምህረት አካባቢ ከሀገር ቤት የወጣችው ወደ ሶሪያ ነው ያቀናችው። ዛሬ ኑሯ ሶሪያ ላይ ነው። አንድ ሁለት ብላ 15 ዓመት አስቆጥራለች። ያለ ምንም ደሞዝ ያለ አንድ ሳንቲም ማለት ነው። እና እህታችን ድረሱልኝ እርዱኝ እያለች ነው። እህታችን እናትም ሆነ አባት የላትም። ይህ ኢንፎርሜሽን የደረሰኝ ከአጎቷ ልጅ ነው። የአጎቷ ልጅ እዚህ እኔ የሚኖረው አካባቢ ስለምትኖር ሰሞኑ በተከሰተው ቪዲዮ እህታችን ላይ በጆርዳን ሀገር አጭር ቪዲዮ አይተን ሁላችንም ድምፅ ሆነን ነበር ለልጅቷ። አልሐምዱሊላህ ዛሬ በእናንተ አገዛ፣ በአላህ አገዛና በእናንተ እርዳታ ከዛ መከራ ወጥታለች እህታችን። ተመሳሳይ እህታችንም ዛሬ እናንተን እርዳታ ትፈልጋለች። ነገሩ ግን ሁኔታው በጣም ይከብዳል። ስልክ ቁጥርም የምትጠቀሙ ሶሻል ሚዲያ አንድ ነው እና አንድም ሶሻል ሚዲያ የምትጠቀምበት የለምና አስቸጋሪ ሁኔታ ላይ ነው ያለችው። ኢቷ አንዳንዴ አልፋ ከአመት ወይ ከ6 ወር አንዴ የምታናግረው በሜሴንጀር ነው። ሜሴንጀሩ ደግሞ የማዳማ ነው። እንግዲህ የማዳማ ፎቶም ሆነ ሜሴንጀር ፌስቡኳ አለን። አንድ ወንድም ከሷ ጋር ከፌስቡክ ላይ ያገኘ ነው ከሷ ጋር አለ። ይባሉ አይሁን ወንድም አይሁን አናቅም፣ የነሱ ፎቶ ማለት ነው። ይህንን ኢንፎርሜሽን እና ሌላም ሊሰጣቸው ኢቷም ሊያገናኛቸው ይችላሉ። እንችላለን፣ እህታችንን እንረዳታለን የምትሉ አካል ካላችሁ ስልክ ቁጥሩ የዋትስአፕ ስልክ ቁጥሩ 0096556123 ሀይ ብላችሁ አናግሩ። ሌላ ተጨማሪ ኢንፎርሜሽን ሰጣችኋለሁ። እባካችሁ ለአላህ ብላችሁ በምታምኑት አምላክ ብላችሁ። ሌላችሁ ደግሞ የማትችሉ ከሆነ ሼር እና ጸሎት ዱዓይ አርጉላት። 15 ዓመት ተውና 5 ቀን ያለ ደሞዝ በነጻ ለሰው መስራት ይከብዳል። ሰዎች እኛ ላይ ምን እንደሚደርስብን አናቅም። እና እህታችን የጣፋንታ እዚህ ላይ ወድቋል። 15 ዓመት እድሜዋን እዛ ጨርሳለች። እና እባካችሁ እንርዳት። እባካችሁ ለአላህ ብላችሁ ሼር አድርጉ፣ ዱዓይ አድርጉ።